ሰላም ውዲ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። ያው እንደተለመደው እናንተን ፈታና ዘና የሚያረጋችሁን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደተለመደው ሁሌ በዚህ ሰዓት አሪፍ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጣለሁ። ይመቻችሁ። ወደ ቪዲዮ። በቅርቡ ቆንጆ ባል ያጋጥምሻል። እውነቴን ነው፣ ጥሩ ባል ያጋጥምሻል። በደንብ ደግሶ የሚያገባ አሜን። እውነቴን ነው የምነግርሽ። እንደዛ ይታየኛል በመንፈሴ። አሜን። ግን ያልኩሽን የምትሰሚ ከሆነ ነው ይሄ የሚሆነው። ያልኩሽን ፈጽሚ። ቢያንስ ለኛ አንድ መዝሙር አበርክቺ። ይፍቅር አምላክ በእናንተ ላይ ሰላማችሁ ይብዛ፣ ይባርከን፣ ይማረን፣ ይፈውሰን፣ አንድ ያርገን። ሰላምና ፍቅር በእናንተ ላይ ነው። እናንተ ግን ምን ጉድ ናችሁ? በሳቅ ልገሉኝ ነው። ነብያችን ሰላም ነዎት? አለን። ይፍቅር አምላክ ይመስገን። እንዴት ነህ? ደህና ነህ? ደህና ናችሁ? ሰላማችሁ ይብዛ። ደህና ነን፣ ሰላም ነን። በዚህ ሃይማኖት ጫማ መልበስ ይቻላል? አይፈቀድም በፍጹም። ባዶ እግር ነው የምንሄደው። ሻወር መውሰድ ይቻላል? ሻወር ችግር የለውም። ከሚስት ጋርም ትችላለህ እንኳን ብቻህን። ግን ቆይ እኔ ማነክ ጆከር የማታውቀው ብዙ ነገር አለ። አሁን አንተ በቅርቡ ሻወር ግን ወሸላህን ግን በሳሙና ጠይቀን ተመራምረን ያለውን ነገር ወደ ሃይማኖቱ ወሸላህን ምን አልሰማንም። ወሸላው ላይ በሳሙና መታጠብ አይፈቀድም። ወሸላውን ሰምታል? ቤት አድርጎ ነው እና ፍሬ አይፈቀድም። ወሸላና ፍሬ በሳሙና አይፈቀድም። የእንትኑን ይንገሩት፣ የፀጉሩን ያ በቀደም የነገሩንን የእሱን አልሰማም ጆከር። አንተም በላ ማለት ወደ ሃይማኖቱ ሲገባ ሲጠመቅ ነው። እዚህ ሃይማኖት ሲገባ የጠየቁት እኮ ነው ነብያችን። ሰው ሳያውቅ እንዴት ይጠመቃል? ስትጠመቅ በነቢ ደምሳሽ በፍቅር ሲዝማምኛለሁ ብለህ ፀጉርህን ፊትህን ታደርግና ሴት ከሆነች ጡቷን ትነካለች እና ደግሞ ፀጉር ጭገሬዎች ያሉ እዛ ውስጥ ነው ሴጣን የሚቀመጠው። እሱ ትዳድሳለህ። ማንኛውን ጭገር? ታችኛውን ነው ይጽም? አይ ታች ላይ ያለው እዛ ውስጥ ነው ሴጣን የሚቀመጠው። ጭገር ላይ ነው የሚለጠፈው። አዎ እንገሩት፣ በደንብ እንገሩት። አይገባውም። ይገቡት። ዝም በይ እስኪ ይድገሙልህ። ቶሎ ስለማይገባ እኮ ነው ጆከር። ድገሙልህ። ነብይ ከባድ ነው ይሄ ሃይማኖት። በቃ ለኢትዮጵያ ሕዝብ ጠቃሚ ነው ብዬ አስባለሁ። በጣም እኔ ወድጄ ነው የተቀላቀልኩት። ጭገር ውስጥ ነው ወሸላ ጭገር ውስጥ ነው የሚቀር ወይም ሴጣን ያለው ጭገራችሁ ላይ ነው። ሴጣን ጭገራችሁ ላይ በጭገር ብዛት አለ ሴጣን አለ አለ። በቃ እውነት ነው። በጣም ነው የሚያሰቃይክ። ሴጣን በጣም ነው በእኛ የሚያሰቃየው። በነቢይ ደምሳሽ አምኛለሁ በፍቅር ሲዝም ብለህ ሴትም ሆነ ወንድ መዳበስ አለባቸው እሱ ጋር። አንዱ ጨገር ወደ አንድ ባብ ነው አሉ የሚቀየረው አይደል ነብያችን? ስለማይታያችሁ ነው፣ በአይናችሁ ስለማታዩት ነው። እናንተ ቀለል አድርጋችሁ የምታዩት። አንድ ቀን ብታዩት እንዴት ደንግጣችሁ እንደምትነሱ ከተኛችሁበት። እንዲህ ይላሉ እነሱ ጭገሮቹ፣ እንዲህ እንደ እባብ ነው እንትን የሚሉት። አሁን እሱ ሲደረግ ምን አይነት ጸሎት ነው የሚደረገው ነብይ? እሱ እንዲጠፋላችሁ በነቢ ደምሳሽ በፍቅር ሲዝማምኛለሁ በተባለበት ጸበል በሙሉ እዛ ውስጥ ያለውን ፀጉር ማስነካት አለባችሁ። ውሃውን ሴቷም ወንዱ በዛ ጸበል በደንብ አድርጋ እና ደግሞ ሳሙና ከተቀቡ እጅ የሌላቸው ሰዎች አርማውን እንዴት ያሳያሉ? ከሌላቸው ችግር የለም፣ አምላክ ይረዳቸዋል። አምላክ ይረዳቸው። ፕሮፋይሉ አድርጎታል እሱ። እጅ የሌላቸው ሰዎች አርማውን እንዴት ያሳያሉ? ከሌላቸው ችግር የለም፣ አምላክ ሙድ እየተያዘበት ራሱ አያውቅም። አምላክም ይረዳቸዋል። እንደዚህ ያለ ማለት ይችላል። እንዲህ ማድረግ
እንዲያርገው መባረክ ይችላል። ግን ነው አሞስ እኮ እጅ ጣት የሌላቸው እንዲህ በሚሉበት ሰዓት ይሄ ደግሞ የእስክንድር ነጋ ነው። እኛ ምን አገባን? እኛ ምን አገባን?